ሊሆን ይችላል። ጸሐፊ አሌክስ አብርሃም። ለሚስቴ ያለኝ ፍቅር ከዕለት ወደ ዕለት እየጨመረ ነው የሚሄደው። ችግሩ ፍቅሩ የሚጨምረው ብቻውን አልነበረም። እግር እጅ ከሌለው ቅናት እንጂ። በእኔ ልብ ውስጥ ፍቅርና ቅናት እንደ መንትያ ልጆች እኩል ነበር የሚያድጉት። እየቆየ ግን የፍቅር አቅም እየኮሰመነ የቅናቴ ጡንቻ እየፈረጠመ ሄደና ቅናቴ እንደ ምርቃት ቆብ ከመነሳነሱ በፍቅሬ አናት ላይ በኩራት ጉብ አለ። አያድርስ ነው። እርኩሳዊ ቅናት የሰይጣን አንዱ ሥራ ሳይሆን ሰይጣን ራሱ ሳይሆን አይቀርም። ሚስቴ መዓዛ ጨዋነቷን አገር ይመሰክርላታል። ግን ምን ዋጋ አለው? የኔ ባሏ ሆድ ግልጽ ባልሆነ ምክንያት ሻክሯል። ምን ስታደርግ አይተሃት ቀናህ ብባል መልስ የለኝም። ግን እቀናለሁ። ስቀና እበሳጭባታለሁ። አንዳንዴ እንደውም ከመሬት ተነስቼ 2-3 ቀን አኮርፋታለሁ። ግራ ይገባታል። የምትይዝ የምትጨብጠው ታጣለች። አንዲት ጠባብ ክፍል ውስጥ እየኖርን ስዘጋት የምታደርገውን ነገር ታጣለች። ደስ ይለኛል። ጭንቀቷ ነፍሴን ያረካታል። አንዳች የመበቀል እርካታ ይሰማኛል። ከንፈሯ እየተንቀጠቀጠና ቀይ ጉንጯ በርበሬ መስሎ ግራ ተጋብታ ስመለከታት በኩራት ኩፍስ ብዬ በስቃይዋ ዝናናለሁ። ብዙ ጊዜ በተለይ ወንዶች በፍቅረኝነት እያሉ ቅናት ያጠቃቸዋል። ያፈቀሯትን ሲያገቡ ግን በቁጥጥራቸው ስር የዋለች መስሎ ስለሚሰማቸው አይቀኑም ሲባል ነበር የሰማሁት። የእኔ ቅናት ግን የተገላቢጦች ነው። በፍቅረኝነት እንደነበርንበት ይሁን የተጋባን ሰሞን አልቀናም ነበር። ለዛም ሳይሆን አይቀርም መዓዛን ብዙም ትኩረት ሰጥቼ የት ገባሽ የት ወጣሽ የማልለው። የኋላ ግን ቅናት ከነ የልጅ ልጁ ሰፈረብኝ። የቅናት ትልቁ ችግር የሚቀኑበት ሰው እንደማያስቡት መሆን አለመሆኑ ላይ አይደለም። የሚቀናውን ሰው ራሱን በበታችነት ስሜት አጥለቅልቆ ያልሆነውን ማድረጉ እንጂ። መዓዛ ፊልም እየተመለከተች አንዱን የፊልም ተዋናይ ካደነቀች የጨጓራ ህመሜ ይነሳል። በቃ ስለምቀና አገር ያወቀው ፀሐይ የሞቀው ጎበዝ የፊልም ተዋናይ ማጣጣል ጀምራለሁ። መዓዛ ከተከራከረችኝማ በቃ ሰውነቴ ሁሉ በብስጭት ይገበገባል። እቀናለሁ። ምን አባቱ የሴታ ሴት ካሜራ ፊት ጀግና ይመስላል እንዴ? ልክስክስ እዚህ ካሳንቺስ መጠጥ ቤት ለመጠጥ ቤት፣ ጫት ቤት ለጫት ቤት ሲዞር አይደል እንደሚውለው? እሱ ያልተኛቸው ሴተኛ ዳሪዎች የሉም። ኧረ አብርሽ በእግዚአብሔር የተከበረ ባለትዳር የ2 ልጆች አባት ነው ትላለች መዓዚ። አንቺ ስለሱ ህይወት ስታጣሪ ነው የምትለው? ምን ታውቂያለሽ? እኔማ ምን አውቃለሁ? እራሱ ነው በቲቪ ከነሚስቱ ቀርቦ ኢንተርቪው ሲሰጥ ያየሁት ትላለች ጩኸት አስደንግጧት። እና በቴሌቪዥን ቀርቦ እጠጣለሁ እቅማለሁ ሴት አይተርፈኝም ይበል እልና መዓዚ ላይ አፈጥባታለሁ። መዓዚ በግርምት እየተመለከተችኝ ዝም ትላለች። ፊልም በተከፈተ ቁጥር መዓዚ የምታደንቀው ሰው ስዘልፍና ሳጣጥል ፊልሙን በቅጡ ሳናየው ስለሚያልፍ መዓዚ ቀስ በቀስ ማድነቋን አቆመች። እኔ ግን መቅናቴን አላቆምኩም። አንዱ ወንድ ተዋናይ በተናገረው ነገር ከሳቀች ወይም በመደነቅ ራሷን ከነቀነቀች ቅናቴ ያስለፈልፈኛል። እነዚህ የጠላ ቤትና የጫት ቤት ቀልድ እያመጡ ይቀባጥራሉ። አይ የኢትዮጵያ ፊልም እንዲህ የዱርዬ መናሪያ ሆኖ ይቅር። ምን ፊልም ኢንዱስትሪ ነው? የዱርዬ የስራ ፈት ኢንዱስትሪ ይበሉት እንጂ። ይሄ ባህሪ ሲያስመረራት መዓዚ ከኔ ጋር ፊልም ማየት አቆመች። በፊት ፊልም ስከፍት ተንደርድራ መታ ጎኔ ትቀመጥና
ራሷን ትከሻዬ ላይ ዘንበል አድርጋ ነበር የምትመለከተው። የሚያስቅ ነገር ስትመለከት አንገቴ ስር ገብታ ፍርፍር ብላ ትስቅ ነበር። እድሜ ለቅናቴ ይኸው ፊልም ከኔ ጋር ማየት አቆመችና አረፈችው። ፊልም ሲከፈት ወደ ጓዳ ገብታ ትንጎዳጎዳለች፣ ወይ መኝታ ቤት ትገባና ትተኛለች፣ ወይም ታነባለች። ፊልም አታይም እንዴ? አይቼዋለሁ። የታየሽው? ባለፈው እማዬ ጋር የሄድኩ ጊዜ። እማዬ ቴሌቪዥናቸው ተበላሽ አላልሽም? ሌላ ገዛች። ማን ገዛላቸው? ኧረ አብርሽ በእግዚአብሔር አታጨናንቀኝ ትልና በምሬት ታየኛለች። በቃ እናቷ ቤት አይደለም ያየችው፣ የሆነ ወንድ ጋር ትከሻው ላይ ራሷን ጣል አድርጋ በየመሃሉ እየተሳሳሙም ሊሆን ይችላል። በቃ እንደዛ ነው ያየችው። ልክስክስ ወይ ሴቶች! እብሰለሰላለሁ። ትከሻውን የተደገፈችው ወንድ ማን ይሆን? ምናልባት አብረውም ተኝተው ሊሆን ይችላል። አብራ ፊልም ለማየት ያልተመለሰች። እሺ ለእናቷ ማን ቴሌቪዥን ገዛላቸው? ይኸው ታሪኩ ሲገጣጠም መዓዛ ሀብታም ወንድ ጋር ሄደች። ቤቱ ሄደው ፊልም አብረው አዩ። ሶፋ ላይ አብረው ተቀምጠው ጫማዋን አውልቃ የሚያማምሩ እግሮቿን ሶፋው ላይ ሰብስባ አስቀምጣ ልክ እንደ ቤቷ ዘና ብላ ከዛ አብረው መኝታ ቤት ገቡ። ኧረ ሶፋውም ማን ይዞባቸው። ከዛ ነፍሳቸው መለስ ሲል አወሩ። ፊልም ትወጃለሽ የኔ ቆንጆ ሊላት ይችላል፣ ግን የኔ ማር ነው የሚላት። በጣም ትለዋለች ደረቱ ላይ ተለጥፋ። ይቺ መዥገር፣ ሁሉም መዥገር ናቸው እንጂ እሷም እሱም ትዳሬ ላይ የተጣበቁ መዥገሮች። እና በየቀኑ ትመለከቻለሽ? በፊት ነበር። አሁን ባሌ እየነዘነዘኝ በየት በኩል ሊያሳየኝ ብለ። ኦ ባልሽ ግን ምን አይነት ደደብ ቅል ራስ ነው ባክሽ! ሙቪ እያያችሁ ይነዛነዛል። አሜዚንግ! በጣም ምን ቅል ብቻ ድንጋይ ባልጩት ራስ ነገር ነው እንጂ ሲገባ ሲወጣ መነዝነዝ ነው። እንዳልተሳካለት ተዋናይ ያየውን ተዋናይ ሁሉ መዝለፍ ነው ስራው ትለዋለች። እሷን ባፈቀርኩ ቤቴን ትዳሬን ባልኩ የማንም ዱርዬ ጋር ስታማኝ አያበሳጭም? ውስጤ ይብከነከናል፣ ላብላብ ይለኛል። በላብ የጨቀየ መዳፌን በእልህ ጨብጬ ሶፋውን በቡጥ ይነርተዋለሁ። መዓዛ በድንጋጤ ከራማዋ ተገፎ እያማተበች ትቀርበኝና ጭንቀት በወረረው ፊቷ ላይ እንባ በቋጠሩ አይኖቿ እየተመለከተችኝ፣ ምን ነው ፍቅር? ምን ሆንክ? ከሰው ጋር ተጣላህ እንዴ? ዳበላቦንክ እኮ አመመህ እንዴ የኔ ፍቅር? ጉንጬ ላይ እጇን ልታሳርፍ ስትልክ እጇን ወደዛ አሽቀንጥሬ ተነስቼ ወደ መኝታ ቤት ያገባና የቁም ቅዠቴን ተኝቼ እቀጥላለሁ። እሷም ግራ በመጋባት ወገቧን ይዛ መኝታ ቤት በር ላይ ቆማ ትቆያለች። ምን ዳገባው? ኧረ ምን ዳገባው እያለች እቀናለው። አንዳንዴማ በህልሜ ሁላ ስለምቃዥ መዓዛ ጸበል እንሄድ ትለኛለች። ቢመቻት እብድ ነው ብላ ማኑኤል አሳስራኝ ዓለሟን ከሌላ ወንድ ጋር ልትቀጭ እንዳሰበችም እጠራጠራለሁ። ተገኝቶ ነው አሁን ሌላ ወንድ ጋር ብትሄድ ሰው አያስቀምጣትም። እስኪ ምን አጣሽ? ጥጋብ ልክስክስነት እንጂ ቱ ይህን የመሰለ ሸበላ የጠገበ ደሞዝ የሚበላ ባልትታ ወይ ጥጋብ ይላታል። ካበድኩላት ግን እንዳሻት ትዘላለች። ሰውም አይቃወማትም። ምን ታድርግ? እብድ ጋር ትሁን እንዴ ታዲያ? ወጣት ናት፣ ቆንጆ ናት፣ ስንት ነገር ያምራታል። ምን በወጣት ሊሉ ይችላሉ። እኔ ደግሞ ለልኳ አላብድ፣ ያምራት ይቀር። ሌላ ቀን ደማቅ ሰማያዊ ሹራብ በቢጫ ሱሪ ለብሼ ልወጣ ስል
አራብርሽ አብሮ አይሄድም። ሱሪውን ቀይረው የኔ ቆንጆ፣ ፊት ጥቁር ቢሆን እንኳን ያምርብ ነበር፣ ካንተ ጋር ግን አይሄድም ብላ በሳቅ ፍርስ አለች። ቆይ እሷ ስለው እንዳለባበስ እንዴት አወቀች? ይህ ስለ ልብስ ቀለም ሳይሆን ስለ እኔ ምርጫ ለማወቅ ለመናገር ሆነ ብሎ የተናገረችው ነገር መሆን አለበት። እንዳልሰማ ሰው ትቻት ወጣው። እዛ ላስቀመጠችው ለእናቷ ቴሌቪዥን ለሚገዛው ደደቡ ሽማዋ ትንገረው። ምናልባት ጥቁር ሊሆን ይችላል። ትቻት ወጣው። ለምን እንደሆነ እንጃ እንደማላከብራት ማሳየት ፈልጋለሁ። በር ላይ አንድ የማልወደው ጎረቤቴ ደረቱን ጎገልብጦ በጠዋት በፓካውት በቁምጣ ኮንዶሚኒየም ደረጃ ላይ ያገኘሁት። እኔ ስወርድ እሱ እየወጣ ነበር የተገናኘ ነው። በእጁ የመዝለያ ገመድ ይዟል። ከስፖርት እየተመለሰ ነው። ሰላም አብርሽ አለኝ በፈገግታ። ሰላም ሰለሞን ብየው ላልፍ ስል ምን ይህ አለባበስ ትንሽ አልደመቀም አለና ፈገግ አለ። ቀልዶ ሞቷል። ለዛ ቢስ ለካፊ ሁሉ እንዳልሰማው አለፍኩት። ጣሳ ራስ እሱ ስለ እኔ አለባበስ ምን አገባው? ይሄ ቦዘኔ ጎረቤቴ ስራው ምን እንደሆነ እንጃለት። ስራ እንኳን ያለው አይመስለኝም። ሁልጊዜ የምንጋራው በረንዳ ላይ ወንበር ያወጣና ዝሆኔ የያዘው የሚመስል ፈርጣም ያሉትና ፈርጣማ ይሉታል አንዳንዶች፣ ጠብደል ግንዲላ እግሩን ዘርግቶ ጋዜጣ ያነባል። ኑሮው ዘና ያለ ነው። አንዳንዴ ውድ የሆነ ሙሉ ልብስን ይለብስና ዴክስ መኪናውን አስነስቶ ይሄዳል። አፍታ ሳይቆይ ይመለሳል። ቤቱ ውስጥ የቀበረው ነገር ሳይኖር አይቀርም። ከቤቱ ርቆ አይሄድም። ይዞት ይሂድና ቆይ ግን ቤት እየዋለ እንዲህ ተዝናንቶ የሚውልበትን ገንዘብ ከየት አባቱ ነው የሚያመጣው? ሌባ ይሆን ወይንስ ቅጥር ነፍሰ ገዳይ? ድንገት አንድ ሐሳብ አእምሮዬ ውስጥ ፈነዳና ቀጥ ብዬ ቆምኩ። ፉጭጭጭጭጭጭጭጭጭጭጭ እንደ መኪና። አቋቋሜ ድንገተኛ ስለነበር ከኋላዬ የነበረች ልጅ ልትጋጨኝ ለትንሽ ተረፈች። ቆይ ይሄ ጎረቤቴ ቤት ሲውል ምን እያደረገ ይውላል? መደዳውን 4 ቤቶች አሉ። ጥግ ላይ የኔ ቤት። መዓዛ ሥራ ስለሌላት ቤት ነው የምትውለው። ቀጥሎ ሁልጊዜ ዝግ የሆነ እንደኔ ከርታታው ጎረቤቴ ፊልድ ነው ሥራው። ቤቱ ሁልጊዜ ዝግ ነው። የሸረሪት ድር ሁላ በሩ ላይ ያደራል። ቀጥሎ ይሄ ቦዘኔ አለ። ቦዘኔው መልኩ ጥቁር ነው፣ ልክ እንደ ፊልም። የሚስቴ ንግግር በምልሰታ ታየኝ። ጥቁር እንኳ ብትሆን ነው ያለችው አይደል? ቢንጎ! ቦዘኔው ቤት ነው የሚውለው። ምን ቤት? እኔ ቤት ልበል እንጂ መቼስ በአንድ ዝግ ቤት ዳርና ዳር ቦዘኔውና ሚስቴ ብቻቸውን ሲውሉ አይነጋገሩም ማለት ዘበት ነው እንዴ? አብረውም ፊልም ሊመለከቱ ይችላሉ እንጂ በእኔው ቴሌቪዥን፣ በእኔው ዲቪዲ፣ እኔው ሶፋ ላይ ሊሆን ይችላል። ተመልሼ ወደ ቤት ሮጥኩ። ጉድና ጅራት አሉ ወይ ድፍረት! በቤቴ በራሴ ቤት፣ በራሴ አልጋ፣ በራሴ ብርድ ልብስ፣ በራሴ አንሶላ፣ በራሴ ፍራሽ፣ በራሴ ሚስት፣ በራሴ በአፍጢሜ እስከምደፋ ተጣደፉ። ምን ዋጋ አለው? እስካሁን ነገር የተበላሸውን አልጋውም እንደሆነ እኔ ምስኪኑ እኔ ራሴ እንደ መኪና አውቄ ትቼለት ወጥቻለሁ። መዓዛንም ቢሆን ሌሊቱን ልታቅፈኝ ስትሞክር በኩርፊያ እጄን እየገፋው ጀርባዬን ሰጥቻት በአእምሮ ታቃጥያት ነው ትቻት የወጣሁት። በስስ ቢጃማ የሞቀ አልጋ ውስጥ እሳት ሆና ትጠብቀዋለች። በቃ ምን ቸገረው? ቁምጣውን ወለቅ አድርጎ በጠዋቱ ገነት መግባት ነው። ጉድ ጉድ ጉድ! አሟሙቄ ለሰው ወይ ነዶ! ሮጥኩ። ኮቴ እንደ ክንፍ እየተውለበለበ ወደ ቤቴ። ምን ቤት አለኝ? ቤቴ ፈራርሶ ሱናሚ አውሎ ነፋስ ከስር መሰረቱ ቤቴን ነቅሎ የሚጥል ጎርፍ ከጎረቤቴ ሀገር። መንገዱ ረዘመብኝ። የመዓዛ ደረት የተላጠ ሽንኩርት መስሎ ታየኝ።
ጡቶቿ ስስ ቢጃማዋን ወጥረው ጫፋቸው ባቄላ መስሎ ቀይ ከንፈሯ እየተንቀጠቀጠ ከስር ተንጋላ የሚያማምሩ እግሮቿ በጠረንገሎ ዙሪያ ተጠምጥመው ታየችኝ። እግሮቿማ ለምን አያምሩ? እሾህ አይወጋቸው፣ ጋሬጣ ሎሚ መስለው እንደተቀመጡ ሳይወጡ ሳይወርዱ ቤታቸው መኝታ ቤታቸው ድረስ ከአንድ አይሉ ሁለት ባል ሲመጣላቸው ያ የገደል ሰባሪ የሚያህል ቦዘኔ ጎረቤት ከነላቡ ከነጠረኑ አልጋዬ ላይ ተያየኝ። ምን አለ ሻወር እንኳን ቢወስድ፣ የሰው አልጋ መድፈሩ ካልቀረ ለወጉ ለስርዓቱ ሰውነቱን ለቅለቅ ብሎ ቢደፍር ምን አለ? ስራውዬ ደክሞኝ ነው የሚገባው። እኔስ አያስቡ? አንሶላ መጋፈፉን ቢቀማኝ አንሶላ ለብሼ ኩርምት የምልባትን አልጋ ምን አለ ቢተውልኝ? ወይ ጭካኔ! ታየኝ ላቡ እንደ ማስቲሽ መዓዛ ውብ ሰውነት ላይ ተመርጎ አልለቅም ሲል ማን ያውቃል? የራሴ ሚስት በስሜት እየተስረቀረቀች የኔ ጌታ ጠረንህ የናርዶስ ሽቶ ነው እያለችውም ይሆናል። ፍቅር እንኳን አፍንጫን አይምሮን ይዘጋ የለም ሊሆን ይችላል። ደግሞ እንደ አባወራ ቤት አለኝ ብዬ ሶፋ ላይ ተጎልቼ የማላውቀው ሀገር እሳተ ጎመራ ሲፈነዳ በሐዘን ከንፈሬን እየመጠጥኩ ቢቢሲ እያለው የዋህ አባወራ እሳቱን ጎረቤት አስቀምጦ እሳተ ጎመራ በዜና ያያል። እኔን ራሴን ዜና አደረግኩኝ። እድሜ ለሚስቴ እኔን ራሴን ዜና፣ ያውም ሰበር ዜና፣ ሞራሌን ቅስሜን የሚሰባብር የሚያነካክት ሰበር ዜና። ምን ጋዜጠኛ አለ እዚህ ሀገር? ቢኖርማ ካሜራቸውን ይዘው ከኋላ የተከትለውኝ በሮጡ ነበር። ዝም ብለው ስለ ግድብ ያወራሉ። እዚህ ስንት ሚሊዮን ሜጋዋት እሳት የመኝታ ቤቴ ሲመነጭ መቼ በቁም ነገር ተመለከቱኝ? ቤቴ ስደርስ በሩ ብርግድ ብሏል። እግዚኦ ድፍረት! ምን አለ በሩን እንኳን መለስ ገርበብ ቢያደርጉት። ሰው ባይፈሩ ነፋስ እንኳን አይፈሩ። ወይስ የመኝታ ቤቱን በር ቆልፈውት ነው? ሊሆን ይችላል። በተከፈተው በር ተወርውሬ ስገባ መዓዛ አብርሽዬ ድረስ ብላ በእጇ የያዘችውን የዱቄት ሳሙና በቁሟ ለቀቀችው። ባትለኝም ደርሼ ነበር። እኔማ ዱቄት መስሎ ሳሎኑ ምንጣፍ ላይ ተዘራ። ራቅ ብዬ ሊታጠብ የተዘጋጀ የእኔ የቆሸሸ ልብስ ተከምሯል። ራቅ ብሎ ሊታጠብ የተዘጋጀ የእኔ ቆሻሻ ልብስ ተከምሯል። በዚህ ሌሊት ልብሴን ልታጠብ እየተዘጋጀች ነበር። መዓዛ የአፍረቴን ወደ መኝታ ቤቴ ገብቼ ኮመዲኖውን ከፈትኩና የረሳሁትን ዕቃ የወሰድኩ መስዬ ተመልሼ ወደ ሥራዬ ሮጥኩ። ትንሽ አፍረት ቢሰማኝም አእምሮዬ ውስጥ ግን አንድ ሐሳብ መጣብኝ። መዓዛ ልብስ አጥባ ካሰጣጣች በኋላ እስከሚደርቅ ምን ትሰራለች? በተሰጣው ልብስ ውስጥ ጠረንገሎ ጎረቤቴ እየተሽሎከሎከ ወደ ቤት ሲገባ በሩ ሲዘጋ ታየኝ። ሊሆን ይችላል። ከሰዓት ከምሰራበት አየር መንገድ ቢሮዬ ሆኜ ለመዓዛ ስልክ ደወልኩላት። አንዴ ጠራ፣ 2 3 4 5 የደወሉላቸው ደንበኛ ስልክ አይመልስም፣ እባኮ ወይ እባኮ። ምኑን ተንከበርኩት? ምኑን ለአንቱ ታበቃሁት? ኮት መልበስ ብቻውን አንቱ አያስብልም። ቢሮ ያማረ ወንበር ላይ መጎለት አንቱ አያስብልም። ጓዳዬ እየፈረሰ ቤቴ እየተገረሰሰ 3 ጉልቻ ያልኩት ትዳሬ 6 ጎልቻ እየሆነ ወይ አንቱታ። ስልኩ ያለው ሳሎን፣ ሚስቴ እስካሁን መኝታ ቤት ወይም ጠረንገሎ ጎረቤቴ ቤት ትሆናለች። ማን ያንሳው ስልኩን? ዘመድ እንደሌለው ሐዘንተኛ ብቻውን ያልቅስ እንጂ ብቻውን ስልኩ። ስብ ከነከን ስልኬ ጠራ። መዓዛ ነበረች። የት ሄደሽ ነው ስልኩ ይሄን ያህል ሲጠራ? ልብስ ሳጥብ ውዬ አሁን ገና ጨረስኩኝ። ሻወር ገብቼ እኮ ነው። ከነሳሙናዬ ራቁቴን ነው አሁን የቆምኩት። ፍቅር ብታይ ሳስቅ
ማን አለ? ማን አለ? የት? አለች በግርምትና ግራ መጋባት። ያመለጠኝን ጥያቄ አልደገምኩትም። መዓዛም ከዛ በኋላ አላነሳችውም። ቅናቴ ሲጨምር ልፍስፍስና በራሴ የማልተማመን ሰው ሆንኩ። በፊት በቀላሉ የምሰራውን ነገር ሁሉ መስራት አልቻልኩም። ቅናት አቅም ያሳጣል። አንድ የማይረባ ነገር ላይ ብቻ በማተኮር በዙሪያችን ያሉ መልካም ነገሮችን ሁሉ ይጋርድብናል። አንድ ቀን ከመዓዚ ጋር ሻይ ቡና እንበል ብለን ወጣንና አምሽተን ስንመለስ እኔ ይዤው የነበረው የቤት ቁልፍ ጠፋ። ውጪ ቆመን አማራጭ መፈለግ ጀመርን። እኔ ሰብረን አብረን እንግባ ስል መዓዚ ሳይመሽና ታክሲ ሳናጣ እናቷ ቤት ሄደን እንድናድር ሐሳብ አቀረበች። ልሰማት አልፈለግኩም። ቁልፉን ለመስበር መታገል ጀመርኩ። ታች አንደኛ ፎቅ ላይ ካሉ ጎረቤታችን የኮንዶሚኒየም የታች ጎረቤቶች የሰጡን ስም ነው። ላይ ያሉትን ጎረላይ ቤት ጎን ሰው የለም እንጂ ጎረቤት ይሆን ነበር እና ከጎረታች ቤት ቢላዋ፣ ፒንሳ፣ መፍቻ ተውሽ የመጣሁና መታገል ጀመርኩ። ወይ ፍንክች በሩ። መዓዚ ረጅም ጫማ ስላደረገች ወክ እያደረግን ስለመጣን መቆም ደክሟት የለበሰችውን ቀሚስ አጭር ስለነበር ብርድ እያንሰፈሰፋት ከጎኔ ተንቆራጣለች። 1 ሰዓት የሚሆን ታግዬ ላበላቦኜና እጄ ደም አርግዞ ያተረፍኩት ነገር ቢኖር በሩ ሊከፈት እንደማይችል ማረጋገጥ ነበር። በቃ አይከፈትም አልኳት። ነግሬ ነበር እኮ ፍቅር፣ በቃ ማማ ጋር እንሄድ አለች እየቸኮለች። በዚች ቅጽበት የጠረንገሎ ጎረቤት በር ተከፈተ። በሩ ሲከፈት በበሩ ስፋት ልክ የብርሃን ምንጣፍ በሩ ፊት ለፊት ያለው በረንዳ ላይ ተነጠፈ። ጠረንገሎ የደረቱንና የእጆቹን ጡንቻ አጋልጦ የሚያሳይ ጉርድ ቲሸርት ከቁምጣ ጋር ለብሶ ብቅ አለ። የብርሃን ምንጣፍ ላይ ቆሞ ወደኛ አየት ታደረገና ደህና በሻችሁ አብርሽ አለ። እሱም ሳይ እልሄ ከየት መጣ ሳልለው ክምብል አለብኝ። ለሰላምታው መልስ ሳልሰጥ ኮቴን አውልቄ ይዤ አልኳትና ቢላውን አንስቼ ቁልፉን መጎርጎር ጀመርኩ። ሰላም አመሻ አቶ ሰለሞን፣ ቁልፉ ጠፍቶብን ለመክፈት እየታገልን ነው ይኸውልህ አለች መዓዛ። ምን አስለፈልፋት? እየተንጎራደደ መጥቶ አጠገባችን ሲቆም ጥላው ከበደኝ። አያያዜን ትንሽ ተመለከተና እስኪ መፍቻውን ስጭኝ ብሎ ከመዓዛ ተቀበለ። እንዳቀረቀርኩ ገመትኩ። መፍቻውን ስትሰጠው እጆቻቸው ተነካክተዋል። አይኗን አይኑ ላይ ተክላ ፈገግ ብላም ሊሆን ይችላል። እጁ ሲነካት ብርድ ላይ ያመሸ ሰውነቷ በደስታ ተፍታቶ ሙቀት በሙቀት ሆኖም ሊሆን ይችላል። በዚህ ብርድ ይሄ ደፍዳፋ ባሌ ድራሹ ጠፍቶ አንተ ቤት ገብቼ እቅፍ ብታደርገኝ የሚል መልእክት በአይኖቿ ልትነግረው ትችላለች። እሱም በጉርድ ቀሚስ ያልተሸፈኑትን ውብ እግሮቿን ተስገብግቦ እየተመለከተ ይሆናል። እግሮቿን ሊስማቸው እያስመሰለ እንደሆነ ማን ያውቃል? አብርሽ አንዴ ልሞክረው እስኪ አለኝ ወደ በሩ ጠጋ ብሎ። አይከፈትም፣ ሞከርኩት እኮ በቃ ነገ በባለሙያ እናስከፍተዋለን። ቁልፉም ቢሮም ረስቼ ሊሆን ይችላል ብዬ ቀባጠርኩ። ጠረንገሎው ግን እኔ ስናገር ወደ በሩ ጠጋ ብሎ ጀርባውን ሰጠኝና በሰከንዶች ዕድሜ ምኑን እንደነካው እንጃ ቀጭ ብሎ በሩ ተበረገደ። ካለ ባለቤቱ አይነድም እሳቱ። ባለቤት ሆኖበት የለቤቴን ገና ሲነካው ተበረገደ። ውስጤ በብስጭት በመበለጥ ስሜት በቅናት ተንገበገብኩ። መዓዛ በሳቅና ደስታ በታጀበ ስርቅርቅ ድምፅ እግዚአብሔር ይስጥልን አለችው። ይሄ ድምጿ ከነፍሷ ስትደሰት ነው ከውስጧ የሚወጣው።
ለምሳሌ አግቢኝ ያልኳት ቀን ኦ ማይ ጋድ ብላለች። ከወሲብ በኋላም በጣም ስትደሰት ኦ ማይ ጋድ ትላለች። አሁንም ይኸው ይሄ ጠረንገሎ እኔ ያላላሁትን ሲከፍተው ደገመችው። እባክህ ግባና ሻይ ቡና ጠጥተህ ትሄዳለህ እያለች ትለምን ጀመር። ይሄ ጠረንገሎ በሩን ብቻ አይደለም የሚስቴንም ልብ ነው የበረገደው። ቀናው። አመሰግናለሁ እንኳ ማለት አልቻልኩም። ገብቼ ወደ መኝታ ቤት አመራው። በዚህ አያያዛቸው ቀድሞ መኝታ ቤቴን ሳይዙብኝ አረፍ ልበል ብዬ መዓዛ ሰውየውን ሸኝታ ወደ መኝታ ቤት መጣችና ፊቷ ተቀያይሮ ፊቴ ቆመች። ያላየዋት መስዬ አይኖቼን ጨፈንኩ። ስማ አብርሽ፣ ለምን ይሄን ያህል ባለጌ ትሆናለህ? ሰው ጎረቤት ሲረዳው ማመስገኑ ቢቀር እንዲህ መገላመጥ አለበት? ለምን እኔንስ ታሳፍረኛለህ? ምንድን ነው የረዳን? የሰው ቤት ቁልፍ ስለፈለቀቀ ወሮ በላ። ይሄ እንደውም ልምድ ያለው ቤት ፈልቃቂ ሳይሆን አይቀርም። አረ በእግዚአብሔር አብርሽ ስርዓት ይኑርን። ስርዓት አንቺ ነሽ የምታስተምሪ። መጀመሪያ ራስሽ ስርዓት ይኑርሽ። ሌላውን በሌለውበት የምታደርጊውን ሁሉ ያላወኩ መስዬ ብችለው ጭራሽ የማንንም ቤት ሰርሳሪ እየጠራሽ ቤቴን ማሰበር ጀመርሽ። መዓዛ ትክ ብላ እየተመለከተችኝ በተረጋጋ በሚያስፈራ ድምፅ ምንድን ነው በሌለህበት ያደረግኩት አለችኝ። አላውቅልሽም ልተኛበት ብዬ ልብሴን ማውላለቅ ጀመርኩ። ምንድን ነው በሌለህበት ያደረግኩት ብላ ከበፊቱ ጠንከር ባለ ድምፅ ጠየቀችኝ። ቁልፍ ሰባሪ ጓደኛሽን ሂጂና ጠይቂው አልኳት በእልህ። በዚህ ቅጽበት በራችን ተንኳኳ። የጎለጎለችብኝ አይኗን እንደ ጎለጎለ በሩን ልትከፍት ሄደች። እረስቸው መፍቻውን ይዤባችሁ ሄድኩ ሲል ሰማሁት ጠረንገሎውን። ምን ትረሳዋለህ በየምክንያቱ አይኗን ሊ አትልም እላለሁ በውስጤ። ወይ ወጥቼ ወስደዋል ነበር ምን አመላለሰ ስትል አልሰማኋት። ከበፊቱ ሻከር ባለ ድምፅ ይህን የማዕዚን ድምፅ ከዚህ በፊት 2 ጊዜ ሰምቼዋለሁ። ለ2 ዓመት ትምህርት ሌላ ሀገር ልሄድ ስትሰናበተኝና እናቴ እንዳላገባት ፊቴ የነገረችኝ ቀን። ይህን ድምጿን እፈራዋለሁ። መኝታ ቤቴን ከውስጥ መቀርቀር ከጀለኝ። ማንን ደስ ይበለው? መዓዛን ጠበቅኳት። ወደ መኝታ ቤት አልመጣችም። ቀስ ብዬ ወደ ሳሎኑ ሄድኩ። ሶፋ ላይ ቁጭ ብላ ባዶ ላይ አፍጥጣለች። ተመልሼ ተኛው። ሌሊት ወደ 9 ሰዓት ከእንቅልፌ ስነቃ መዓዛ አሁንም ጎኔ የለችም። ወደ ሳሎን ሄድኩ። ማታ እንዳየዋት ከነ ልብሷ ከነ ጫማዋ ሶፋ ላይ ቁጭ ብላ ባዶ ላይ አፍጥጣለች። ተመልሼ ተኛው። ጠዋት ተነስቼ ወደ ሳሎን ሄድኩ። መዓዛ የተተኮሰ ልብስ፣ ቁርስ አላዘጋጀችልኝም። እዛው ቦታ በዛው ሁኔታ ተቀምጣ እንቅልፍ ወስዷታል። እንደተኛች ወጣው። ምን ቢያኮርፉ ጾሙን ያድራል አሉ። ጠረንገሎው መኪና ማቆሚያው አካባቢ ገመድ ይዘላል። ቁንጣን ያዘልለውና ማታ ወደ ቤት ስመለስ መዓዛ ቤቱን ትታልኝ ሄዳለች። አሁን ቅናት ሙሉ ሆነች። ማሰብ ጀመርኩ። ሻንጣዋን ይዛ ስትሄድ የሆነ ባለመኪና አገኛት። ቆንጆ ወዴት ነው ልሸኝሽ ይላታል። ትገባለች። እያለቀሰች ታሪኳን ትነግረዋለች። አቅፎ ያባብላታል። መዓዛ ንጹሕ አፍቃሪ መሆኗን ባውቅም 2 ሰው የሆንኩ እስኪመስለኝ አእምሮዬ የቅናት ቅዠቱን ሊያቆምልኝ አልቻለም። ልቤ ይገስጸኛል። ልቤን ገደል ግባ ስለው ነው ድሮም ራሴ ገደል የገባሁት። መዓዛ አልተመለሰችም። እናቷ ቤት የለችም። ጓደኛዋም ከኔ ውጭ አልነበራትምና ማን ጋር ሄጄ ልጠየቅ? ሌላ ሰው አግብታ ይሆን እንዴ?
ምናልባት ከኔ ጋር እያለች ይገናኙ የነበረ ሀብታም ሊሆን ይችላል። ከ3 ዓመታት መለያየት በኋላ አየር መንገድ ሥራ ላይ እያለው ከሳውዲ ታፍሰው ከተባረሩ ኢትዮጵያውያን ስም ዝርዝር መካከል የመዓዛን ስም ተመለከትኩ። ከሌላ ሴት ጋር ፍቅር ጀምሬ ነበርና ከዚህ በላይ ስለ መዓዛ ማሰብ አልፈለግኩም። ግን አዲሷ ፍቅረኛዬ ዛሬ እንዴት ሳትደውልልኝ ቀረች? ያ በጸሐፊነት የሚያሰራት አስቀያሚ ሀብታም ጋር ሊሆን ይችላል። አሌክስ አብርሃም። መጽሐፉ በዚህ ነው፣ በዚህ ጽሑፍ ነው የሚያልቀው። ፍቅሬ ሆይ ልንገርሽ ምንም ይሁን ምን እዚህ ቦታ ቀረ ቢሎኝ እኔ ያለ የልቤን ልግለጸው ተፈጥሮሽ ፍጹም ነው፣ ውበትሽ ይደነቃል። ፍቅሬ ሆይ ልንገርሽ እኔ የምፈልገው በግልጽ ያስታውቃል ችሎታ እንዳነሰው በከንቱ የሚያማሽ ስምሽን የሚያነሳ ክፉ በመሆን አለበት ወቀሳ እንደ ጠፋ እሳት ነው እንደተዳፈነ ውበትሽን ያየ አይኑን የጨፈነ እንደ ጠፋ እሳት ነው እንደተዳፈነ ውበትሽን ያየ አይኑን የጨፈነ የጠላሽ ይጠላ ብድሩ ይድረሰው እየጎዳሽ ጎዳ ተፈጥሮ ቱቀስም የጠላሽ ይጠላኘው ለካስካ አንቺ በቀር ሕይወቴም ባዶ ነው ብቻዬን ቁጭ ብዬ ክራሬን በቃኘው ለካስካ እናንቺ በቀር
ሕይወቴም ባዶ ነው። ሕይወቴ ባዶ ነው፣ ባዶ ነው፣ ባዶ ነው። ሕይወቴም ባዶ ነው፣ ባዶ ነው፣ ባዶ ነው። ፈረስ ነኝ ይሉኛል ሳይመሽ ቶሎ ገቢ ፍቅርን ባንቀልባ አዝለን ሽምጡን ጋላቢ ሽምጡን ጋላቢ እየተላወሰ በየደረሰበት ምን ይሉኝና ያውቅ የወደደ ሳንጀት የወደደ ሳንጀት ምን አለሽ አመለኛው እግሬ ማሄድ መሄድ ያለው አመለኛው እግሬ መጓዝ ያለው አሄ ላይ ስቀስ ይዞር ብሎ አሄ ወጫሌ ወረደ አሄ እንደነሽ ውጫሌ እንደመነሽ ጢሳ እንደነሽ ውጫሌ እንደመነሽ ጢሳ አሄ ተቋደስንበሽ አሄ ፍቅር ራት ምሳ አሄ ነቱ እንደምን አለሽ አረግ እንደማይሸበም ለውሎና ዳሮ ሞቀ ወይ በራደሽ ቴንኪው በጣም